ይሄንን ቤት ለቀን መሄድ መቻል አለብን። እቤቱ ምንም ደስ እያለኝ አይደለም። እንደው ጋሽ ታሉስ እንደው ምንም እዚህ እንደው እንቅልፍም አልወሰደኝ። ሌቱን ሙሉ ሲያቃዥ ነው የማድር እንደው። አዎ ያኛው ቤትም ተዘጋጅቷል። ከዚህ ነገ ከናታን ጋር ሆናችሁ የሚሄዱትን እቃዎች አዘገጃጁ። እሺ ጋሽ ቆይች ለዛም ማብራት አይደለም። ምን ነው ትተናትን ሂድ? አይ እሱማ ብቻዋን እዚህ ምን ትሰራለች? እሱማ ግን እንደው ጎረቤቶቻችን ጋሽ እንደው ሸጋ ነበሩ። እዛም ያሉት ጎረቤቶቻችን ጥሩዎች ናቸው። በዛ ላይ እኮ ቤቱ ሩቅ አይደለም፣ እዚሁ ኮምፓውንድ ውስጥ ነው። ይሁን ጋሽ። ውሃ እንዴት ናት? ሐኪም ወይ ምን አሏት? ደህና ነች። እኛማ ጭንቅላቷ ውስጥ ደም ይፈሳል ብለን ፈርተን ነበር፣ ግን እንደዛ አልሆነም። ሰላም ነች። ገዜ ተመስገን ተመስገን ጌታዬ። እንዲሁ ብቻ አክስት ተብዬ ጋሽ እንዲሁ ከለፍላፋ ናት፣ ከለፍላፋ እንዴት ምኑ እንደመጣች ዋ። አዎ ገዜ፣ እሷም ወደ መጣችበት በጊዜ ትመለሳለች። እንደ ህፃን ልጅ ከውሃ ጋር ስትሯሯጥና ስትጣላ ትውላለች። ጋሽ እንዲሁ ሰው ማማት አይሆንብኝ እንጂ ጋሽ ብቻ አክስት ተብዬ እንዲሁ ባልም አታገባኩትም እንጂ ገዜ፣ ያገባትም ራሱ እኮ ፈታት። ለማንኛውም ይኸውልህ ነገ ከናታን ጋር የሚሄዱ እቃዎችን ማስተካከሉ እንዳትረሱ። እሺ ጋሽ። ደህና ነሽ? አሜን። ወይ ጉድ! ያማረ መጣለ ጋሽ አማረ አበሳለ። ሄሎ ዳጣዬ፣ ምን ሆነሽ ነው? በሰላም ነው? ስልክ የማታነሺው ቀኑን ሙሉ? እንዴት ነሽ ሰላምዬ? ድምፅሽ ምን ሆኖ ነው? ጋሼ ስለምንድን ነው ስልክ የማይነሳው? ሰላምዬ ደረጀ ተጨንቋል። ምን ተፈጠረ? ቆይ ምን ሆነሽ ነው? ድምፅሽ አልቅሰሻል እንዴ? አይ ደህና ነኝ ሰላምዬ። ደረጀ ለምንድን ነው የተጨነቀው? አወቀች እንዴትዬ? ምኑን? መድኃኒት ሚሞሪውን አውጥቼዋለሁ እኔ ጋ ነው ደብቄዋለሁ ያለችው እውነቷን ይመስላችኋል? እስኪ እውነቷን የምትሉ ኮመንት ላይ 1 ቁጥርን በመጻፍ ጀምሩ። እውነቷን አይደለም የምትሉ ደግሞ 2 ቁጥር። እንደሚታወቀው ዳጣን ስታናግራት ነበርና ዳጣ ምንም አይነት ሪከርደር እኔ ጋ የለሽም ሰብሬዋለሁ ነግሬሻለሁ ስትላት ሚሞሪውን አውጥቼ አስቀምጬዋለሁ እኔ ጋ በላት አስፈራራታለች። የዚህ ሰዓትም ዳጣ በጣም ትደናገጥና ቦታውን ለቃላ ትሄዳለች። እውነቷን ነው ብላችሁ ታስባላችሁ? ሌላ በኩል ደግሞ አቶ ደረጀ ከዛ ቤት ለመውጣት ቆርጦ የተነሳ ይመስላል። እንደሚታወቀው ዳጣና ኤቢ እየተነጋገሩ እያለ ደግሞ የሰማነው ነገር ኤቢ ውሸቷን ነው ሚሞሪውን ብታወጣ ኖሮ እንደዚህ እያባረረች አትከተላትም ነበረ ብላ ትናገራታለች። ዳጣም ሊሆንም ይችላል እያለች ብትከራከራትም ኤቢ 100% እርግጠኛ ነኝ ነግሬሻለሁ ሚሞሪውን ብታወጣ ኖሮ አትከተላትም ነበር አትጥላትም ነበር አገራለች። የዛኑ ሰዓት ላይ ደግሞ እነ ውሃ ይመጣሉ ማለት ነው። አቶ ደረጀና ናታን ውሃን ይዘዋት ይመጣሉ። አብራቸውም ወይዘሮ ማርታ ነበረች። ዘበኛውም ከፍቶ ካስገባቸው በኋላ ሁሉም ይጠብቁና በር ላይ እሷን ይቀበሏታል ውሃን። እኔ እንኳን ምናልባት ስትወድቅ ራሷን ከመጣት ምናልባት የህፃንነት ባህሪዋን አብሮ ሊጠፋ ይችላል ብዬ አስቤ ነበር። ነገር ግን ያ የተፈጠረ አይመስለኝም። ውሃን ወደ ቤት ውስጥ ካስገቧት በኋላ እሷን ሊያናግሯት ይሞክራል። ነገር ግን ምንም ልታናገራቸው አልቻለችም። ያው ፈዛ ነበረ። በእርግጥም ምቱ ከባድ ነበር የተመታችው ውሃ። እንደውም ትተርፋለች ተብሎ ማይታሰብም ነበር። ደም በደም ራሱ እስከ መሆን ደርሳ ነበርና እንደዚህ ቀላል አልነበረም። እንደዚህ በቀላል የሚረሳና በጣም አስደንጋጭ ነበረ። በሌላ በኩል ማርታ ልጇን ደረቷ ላይ አቅፋ ቁጭ ብላ እያለ መድኃኒት ለማናገር ትሞክራለች። እንዴት ናት አሁን እያለች ታናገራታለች። ውሃንም ጠርታት ይቅርታ እሺ በእናትሽ ይቅርታ ሳላቅ ነው ብላ ልታጽናናት ትሞክራለች። ነገር ግን ውሃ እስካሁን ኩርፊያ እንዳለቀቃት እንመለከታለን እና መድኃኒትም ለማሳመን ትሞክራለች። ነገር ግን ማርታ በስተመጨረሻም እየነገርኩሽ ነው በቃ ትኬቱን ቆረጭ ትላታለች።
እሷም አይደለም ቆይ የሆነችው ነገር አለ ትላታለች። ነገር ግን በቃ ቆርጣለሁ እያልሽ ነበራት ቅድም ትኬቱን፣ በቃ ትኬቱን ቆርጬ ጨርሻለሁ ትላታለች። መድኃኒት እሷ ልታሳምናት ትሞክራለች። ነገር ግን ማርታ አሁን ላይ የወሰነችና የቆረጠች ትመስል ነበረ እና ማርታም ላይ አይፈረድም። ምክንያቱም እህቷ ናት እስከዛሬ አብራት የቆየች እና በአንዴ ውጪልኝ ብላ መናገርም ከባድ ነው እና እሷም ላይ አይፈረድም። ለማንኛውም ወዲያውኑ ውሃን ይዘዋት ይወጣሉ ሊያስተኟት ወደ ክፍሏ። ናታንና ማርታ ይዘዋት ይሄዳሉ። የዚህ ሰዓት ላይ እሷ ለብቻዋ ትቀርና ትብሰለሰላለች። አቶ ደረጀ ደግሞ ቤቱን ለቆ ለመውጣት ቆርጦ ስለተነሳ እያሳመነው ነበረ ገዜን፣ ማለትም እያዘዘው ነበር እቃዎች አስተካክሉ ነገ ብሎ እየነገረው ነበረ። ገዜማ ለዛ ብራን ትሄዳለች እንዴ ይለዋል ይስቅና እና ትተናት እንውጣ እሷ እዚህ ለነገሩ የምትሰራው ስራ የለም የሚልና አይ በቃ እንዲሁ ነው ምናምን። ለማንኛውም ውሃ እንዴት ናት ብሎ ሲጠይቀው ደህና ናት ውሃ ፈጣሪ ይመስገን አሁን ላይ እየተሻላት ነው፣ መድኃኒትም ከዚህ መሄደው አይቀርም እያሉ ስለ መድኃኒት ይነጋገራሉ። አቶ ደረጀም በቃ ነገ ከናታን ጋር ሆናችሁ እቃውን አስተካክሉ፣ ወደዛኛው ቤት አብረን እንሄዳለን ማለት ነው፣ ነግሬያለሁ እንዳትረሱ ያዘዝኩውን ነገር ብሎ ይነግረዋል። አረ ምንም ችግር የለም ብቻችን መድኃኒት ሄድልን ብሎ ይመልስለታል። አዎ ቤተሰቡን በጠበጠች እኮ እንደ ህፃን ልጅ ጋር እየተሯሯጠች ትውላለች እንዴ ቀኑን ሙሉ እያለ ደረጀ በተናደደ አይነት ሰው ንግግር እየተናገረ እንመለከታለን። እና በሌላ በኩል ደግሞ እንግዲህ መድኃኒት ለብቻዋ ቁጭ ብላ እያለ ዳጣ ስልኳን ሶፋ ላይ አስቀምጣ ትሄዳለች። ያው በየክፍሉ መጥፎ ነገር አያጣትም በዳጣ ዝርግርግነት ምክንያት እና ሰላም ነበር የደወለችው። የዚህ ሰዓትም ታነሳለች መድኃኒት ማለት ነው ስልክ ጥሪውን። ሰላም እንዴት አለማወቋ ግራ የሚያጋባ ነገር ነው። ታነሳና ጆሮዋ ላይ ታደርጓለች። ምን ሆነሽ ነው ዳጣ? ስደውልልሽ አታነሽም፣ የተፈጠረ ነገር አለ እንዲህ ትላታለች። አይ ሰላም ነው ትንሽ ደረጀ ተጨንቆ ነው ትላታለች። ምን ነው ድምፅሽ ጉንፋን ይዞሽ ነው? አዎ ጉንፋን ይዞኝ ነው። በቃ እሺ ለማንኛውም አቶ ደረጀ ሳያጨነቀ ነው። ምን ነው አወቀ እንዴ ተፈጠረ እንዴ እናትዬ አወቀች ምኑን እያለች ድራማ ያልቃል። ለማንኛውም ተሰናበትኳቸው።